አሰላም አሌይኩም ወደ ቻናሌ ቤተሰቦች አህሌ ወሰሌን እንኳን በሰላም መጣችሁ። ዛሬ ደግሞ ውድ እህቶቼ አረብ ቤት ውስጥ የሚገኙ እቃዎችን ለእኛ ለአዲሶቹ ንገሪንና አሳውቂን ስሞቻቸውን ስላላችሁኝ ይሄንን እየላችሁ መጥቻለሁ። እስከ መጨረሻ በጽሞና ተከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ ሼር ማድረጋችሁን አትርሱ። እኔ ደግሞ የእቃዎቹን ስሞቻቸውን እነግራችኋለሁ ማለት ነው። ተከታተሉ። እሺ፣ አንደኛ ያው ቴሌቪዥን ነው። ቴሌቪዥን በአረበኛ ቴሌቫዝ ይሉታል ማለት ነው። ጠይብ ቴሌቪዥን ቴሌቫዝ ይሉታል። ይኸው ስሙን ጽፌላችኋለሁ። በአማርኛ አድርጌ ጽፌላችኋለሁ። ቴሌቫዝ ይሉታል። ጠይብ በእኛ ደግሞ ያው ቴሌቪዥን ነው። በእንግሊዘኛ ደግሞ ቴሌቪዥን ይባላል። በእንግሊዘኛ ማለት ነው። ጠይብ ጠይብ ይሄ ደግሞ ይሄ እንደምታዩት ይሄ ምን ይባላል? በአረበኛ ሎሃ ይሉታል። ሎሃ ይሉታል። ሎሃ ማለት ምን ማለት ነው? ስዕል ማለት ነው። አበባ ምናምን ግድግዳ ላይ የሚሰቀለው ስዕል፣ የአበባ ስዕሎች ሎሃ ይባላል ማለት ነው። ይኸው ጽሁፉን በአማርኛ አስቀምጬላችኋለሁ፣ አረበኛ ለማይገባችሁ ማለት ነው። ታየ። በእንግሊዘኛ ደግሞ እንደምታዩ ፔንቲንግ ነው የሚባለው። አጠቃላይ ይሄ ሎሃ ይባላል በአረበኛ። እኛ ፍላጎታችን በአረበኛ እንዲገባን ነው። እንግዲህ እንግሊዘኛው ለምትችሉ ይሄው በጽሁፍ ተቀምጦላችኋል፣ እያመዛዝናችሁ ወቁ ማለት ነው። ታይብ ይሄ ደግሞ ይሄ ምን ይባላል? ምንዳዳ ይባላል። ይሄው ጽሁፉን እዚህ ስር አስቀምጬላችኋለሁ። ይሄ ምን ይባላል? ምንዳዳ ይሉታል አረቦች። ጣውላ ማለት ነው። ጣውላም ይባላል። ጣውለተጣም ይሉታል። ምንዳዳም ይሉታል ማለት ነው። በእንግሊዘኛ ቴብል ይባላል። ጣይብ ውዶቼ፣ ይሄ ደግሞ አረብ ቤት ውስጥ በዋነኝነት ይገኛል። የመዳም መቀመጫ ነው። ምንድን ነው እሱ? በአረበኛ ምን ይባላል? ኩርሲ ይባላል በአረበኛ። ይኸው ጽሁፉን ኩርሲ ማለት ታውቃታችሁ። ጽሁፉን በአማርኛ አስቀምጬላችኋለሁ። ኩርሲ ይባላል ማለት ነው። ይሄ እሺ፣ ይሄ እዚህ ጋር እንደምታዩት ይሄ ምንድን ነው? ከነብ ወይንም ሶፋ ይሉታል አረቦች። ጠይብ ከነብ ወይንም ሶፋ ይሉታል። ያው እኛም ጋም አንድ ነው ስሙ ማለት ነው። ከነብ ነው ማለት ነው በእኛ። በእንግሊዘኛ እንግዲህ ኮች ነው የሚባለው። ኮች ብሎ ነው የተጻፈው እንግዲህ። እሺ፣ ይሄ ደግሞ ይሄም በዋነኝነት አረብ ቤት ውስጥ ይገኛል። ይሄ ምን ይባላል? ሰጃዳ ይባላል። ይኸው ጽሁፉን በአማርኛ አስቀምጫለሁ። ሰጃዳ ይባላል። ወይንም ደግሞ በአማርኛ ምንጣፍ ነው የሚባለው። ይሄ መሬት ላይ የሚነጠፍ፣ በአረበኛ ግን ስጃዳ ይሉታል። ወይንም ፈርሻ ይሉታል። ሌላ ስምም አለው። ፈርሻም ይሉታል፣ ስጃዳም ይሉታል። ግን አንዳንድ ቦታ ላይ ስጃዳ የሚባለው ሶላት መስገጃ ነው ማለት ነው። ይሄ ሶላት መስገጃ ስለሆነ ስጃዳ ይባላል። የዚህ አይነት ትልቁ ደግሞ ፈርሻ ይሉታል ማለት ነው። መሬት ላይ ቤት ውስጥ የሚፈረሸው። በእንግሊዘኛ እንግዲህ ሩንግ ነው መሰለኝ የሚባለው። ሩንግ ይባላል በእንግሊዘኛ ማለት ነው። ጠይብ ጥያቄ ካላችሁ ጠይቁ። እሺ ውዶችዬ፣ እሺ ይሄ ደግሞ እንደምታዩት ይሄ አረብ ቤት ውስጥ ይገኛል። ይሄ
ምን ይባላል? ሚረዋህ ሚረዋህ ይባላል ማለት ነው። ይኸው በእንግሊዘኛም አለ በአማርኛም አስቀመጥኩላችሁ። ሚረዋህ ይባላል ማለት ነው። ይሄ ጠይብ በእንግሊዘኛ ፋን ይባላል። እሺ ይሄ ደግሞ ይሄ ምንድን ነው? መጋረጃ ነው። ይሄ መጋረጃ ነው። ምን ይባላል በአረበኛ? ሲታራ ሲታራ ይባላል። በእንግሊዘኛ ደግሞ ኩርቴን ኩርቴን ይባላል። ይኸው በአማርኛ አስቀምጬላችኋለሁ። ሲታራ ይባላል ማለት ነው። ይሄ መጋረጃ ሲታራ ይባላል። ጠይብ ይሄ ደግሞ ውዶች፣ ይሄ ደግሞ ምን ይባላል? ናፊዛ ናፊዛ ይባላል። በእንግሊዘኛ ዊንዶው ይባላል። በአረበኛ ሽባክ ሽባክም ይባላል፣ ናፊዛም ይባላል ማለት ነው። ሁለት ስም አለው። ይሄ ማለት ማስኮት ማለት ነው። ማስኮት ሽባክ ይባላል ማለት ነው። ጠይብ ይሄ ደግሞ ይሄ ወደ ታይ የተንጠለጠለው ሚስባህ ይባላል። በአረበኛ ሚስባህ ይባላል። እሱ ምንድነው? በአማርኛ ያው መብራት ነው። ትልቁ መብራት ቤት ውስጥ የሚንጠለጠል እሱ አምፖሉ ምስባህ ይባላል ማለት ነው። በእንግሊዝኛ ላምባ ይባላል። በአረበኛ ግን መስባህ ይባላል ማለት ነው። ውዶችዬ ትምህርቱን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። አስተያየት ስጡ። ለዛሬ የላችሁ የቀረብኩላችሁ ቪዲዮ ይሄን ይመስል ነበር። ሰላም ሁኑ።